What's good everyone? Welcome to Smart English with M once again. አረፍ ዝግጁ ናችሁ? Let's get started. ባለፈው ክፍላችን ላይ ስለምን አይተን ነበር? ስለ verb to be አይተናል። ስለ pronoun ወይም subjective pronounዎችና ስለ verb to be በደንብ አድርገን አይተናል ማለት ነው። ሶ ያን ያላያችሁ ተማሪዎች ካላችሁ day 2 መለስ ብላችሁ ማየት ትችላላችሁ። ዛሬ day 3 ቀን 3 ስለ verb to have ይዤላችሁ መጥቻለሁ። ቤዚክስ እንግሊሽ ነው፣ በቃ ወሳኝ ነው፣ መሰረታዊ የሆነ እንግሊዘኛ ስለሆነ ኖት ምናምን ማዝ እንዳይረሳ። እሺ verb to have ማለት ንብረትን አመልካች ግስ ማለት ነው። which means አለኝ፣ ነበረኝ፣ ይኖረኛል፣ የለኝም፣ አይኖረኝም፣ አልነበረኝም ነበር ምናምን እያላችሁ ስታወሩ ስለ possession ስለ ownership ስናወራ የምንጠቀመው verb which is verb to have ይባላል ማለት ነው። እንዳትረሱ verb to have alright so verb to have ባለፈውም እንዳየነው present past እና future የምንላቸው ነገሮች እንዳሉ ታውቃላችሁ። present ማለት የአሁን ጊዜ ነው። past ማለት የኃላፊ ጊዜ ሲሆን future ማለት ደግሞ የወደፊት ጊዜ የምንለው እንደሆነ just you know። ስለዚህ አሁንም እነዚህን ታይሞች የግድ ማወቅ መቻል አለብን። So verb to have ስንል ምን ምኖች አሉ? have, has, had እና will have አለን። have, has, had, will have በላ ከኔ ጋር have, has, had, will have have, has, had, will have። ስለዚህ አሁን ከhave, has, had, will have ውስጥ ፓስቱን ፕሬዘንቱና ፊቸሩን እንለያለን ማለት ነው። ግልጽ ነው አይደለ? ስለዚህ ፕሬዘንቶቹ እነማን ናቸው? have እና has ፕሬዘንት ላይ ሲሆኑ had ፓስት ላይ ነው። will ካለ ደግሞ ስለምንድን ነው የምናወራው? ስለ ፊውቸር ነው። ስለዚህ will have የምንለው ደግሞ ስለምንድን ነው የምናወራው? ስለ ፊውቸር ማለት ነው። በጣም አሪፍ። ስለዚህ እንደዚህ ካልን ሰው የሚወስዱ ሰብጀክቶች እነማን ናቸው ነው? haveን የሚወስዱ ሰብጀክቶች I, you, we, they ፕላስ ምን አለን? have ፕላስ ምን አላችሁ? ኦብጀክት ወይም ኮምፕሊመንት አላችሁ ማለት ነው። እንዳትረሱ። ለምሳሌ I have what? I have a notebook ልል እችላለሁ። I have ካልኩኝ አለኝ ማለት ነው። ይጋሪ I have ስልን ያልኩኝ ነው አለኝ ነው። ስለዚህ ያላችሁን ነገር ስትናገሩ ምንድነው የምትሉት? I have ነው የምትሉት ማለት ነው። I have ወንድሞች አሉ ይበሉኝ። I have brothers መኪና አለኝ። I have a car መኪና አለኝ። ስለዚህ I have ካላችሁ ምን እያላችሁ ነው? አለኝ እያላችሁ ነው ማለት። ስለዚህ ስላላችሁ ነገር እያወራችሁ ነው ማለት ነው። what do you have? drop in the comments በኮሜንት I have እያላችሁ እናንተም ኤግዛምፕል መስራት እንዳትረሱ። you have ካልኩኝ አለህ፣ አለሽ፣ አላችሁ እንደማለት ነው። you have right you have አላችሁ። you have an exam ካልኩኝ ምን አላችሁ? ፈተና አላችሁ እያልኩኝ ነው ማለት ነው። you have አላችሁ እንዳትረሱ። ለወንድ ከሆነ አለ፣ ለሴት አለሽ። ጥሩ we have ካልኩኝ አለን ማለት ነው። we have አለን። we have a beautiful country ካልኩኝ ቆንጆ ሀገር አለን እያልኩ ነው። we have አለን። they have ከሆነስ እነሱ አላቸው ስትሉ ነው። they have a meeting ካልኩኝ ስብሰባ አላቸው እያልኩኝ ነው። right ስለዚህ they have አላቸው። ስለዚህ I you they ማን ይወስዳሉ? haveን ይወስዳሉ። እንዳትረሱ። ቆንጆ። ሌሎቹ እነማን ናቸው? እነዚህ third person singulars የምንላቸው አሉ። he she ኢቶች አሉን አይደለ? he she እና it he has አለው። she has አላት። it has አለው ለነገሮች ማለት ነው። ከዚያ ምን አለን? ኦብጀክት አላችሁ ማለት ነው። ግልጽ ነው አይደለ? እሺ እሱ ለምን እቅድ አለው በሉኝ። he has a plan ካልኩኝ እሱ እቅድ አለው። እሷ ምስክር አላት በሉኝ። she has a witness ግልጽ ነው አይደለ? ስልካችሁ ቻርጅ አለው በሉኝ። or ባትሪ አለው። it has a battery ምናምን እያላችሁ እናንተ መጠቀም ትችላላችሁ። በቃ ይሄ ነው እንዳትረሱ። እናንተ በኮሜንት he has she has it has ያላችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ናይስ
አሁን ፕሬዘንት ላይ ይህን ካየን ኔጋቲቭ ማድረግ አንችልም ወይ? እንችላለን። አይ ሃቭ አለኝ ከሆነ የለኝም ማለት እኮ እችላለሁ። አልችልም እንዴ? እችላለሁ። ራይት ግልጽ ነው። የለኝም ስትሉስ ምንድን ነው የምትሉት? አይ ዶንት ሃቭ። አይ ዶንት የምንላት ዱ ናት ነች። አይ ዶንት ሃቭ ማለት የለኝም ማለት ነው። ግልጽ ነው አይደለ? እሺ አይ ዶንት ሃቭ ፍሪ ታይም ልል እችላለሁኝ። ኦር አይ ዶንት ሃቭ ታይም ካልኩ ጊዜ የለኝም ማለት ነው። አይ ዶንት ሃቭ የለኝም። አይ ዶንት ሃቭ ፔን እስክሪብቶ የለኝም። አይ ዶንት ሃቭ ማርከር የለኝም። ስለዚህ የለኝም ስትሉ አይ ዶንት ሃቭ። ሌላ ዩ ዶንት ሃቭ የለህም፣ የለሽም፣ የላችሁም። ግልጽ ነው አይደለ? ዊ ዶንት ሃቭ ከሆነ የለንም። እነማን? እኛ ማለት ነው። they don't have ከሆነስ የላቸውም። እነማን? they እነሱ ማለት ነው። እሺ ጥሩ። እናንተ በኮሜንት I don't have, you don't have, they don't have, we don't have እያላችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። በጣም አሪፍ። እነማን ቀሩና አሁንም third person ሲንጉላሮች ቀርተውናል። he, she እና it የምንላቸው እነሱ ማንን ነው የሚወስዱት? ዳዝንት ነው የሚወስዱት። እሺ ዳዝንት ፕላስ ኮምፕሊመንት አላችሁ ማለት ነው። ለምሳሌ he doesn't ብለን አስታውሱ። he doesn't has አይባልም። after a negative or የሶኖ ኮሲ ላይ የምንጠቀመው ለማንኛውም ሰብጀክት ምን ነው? ቤዝ ቨርብ ነው። ሜን ቨርብ ዋና ግሱን ቨርብ ዋን ነው የምንጠቀመው ማለት ነው። ይሄ ነገር እንዳትነሱብኝ። ቨርብ ቱ ኦር ፓስት ቴንስ ወይም ደግሞ ቨርብ ኤስ የሚባል ቃል አንጠቀምም። ስለዚህ he, she, it doesn't ብለን ሜን ቨርባችሁ ማን ነው? ሃቭ ነው። ሃቭ ፕላስ ምን አለን? ኦብጀክት አለ ማለት ነው። he doesn't have የለውም። she doesn't have የላትም። it doesn't have ከሆነ ደግሞ የለውም ማለት ነው። ግልጽ ነው አይደለ? he doesn't have የለውም። ምን የለውም? ለምሳሌ he doesn't have work ካልኩኝ እሱ ምን የለውም? ስራ የለውም እንደማለት ነው። she doesn't have hair እሷ ምን የላትም? አላት ግን የላትም እያለ መናገር እንችላለን ማለት ነው። እንዳትረሱ። ስለዚህ ፕሬዘንት ላይ በፖዚቲቭም አይተናል፣ በኔጋቲቭም አይተናል ማለት ነው። ጥያቄስ ማድረግ ከፈለጋችሁ በፕሬዘንት አለህ እንዴ ማለት ከፈለጋችሁ ዱ ዩ ሃቭ አለህ እንዴ? ዱ ዩ ሃቭ አለህ እንዴ? አላቸው እንዴ? ዱ ዘይ ሃቭ አለን እንዴ? ዱ ዊ ሃቭ አላቸው እንዴ? ዱ ዘይ ሃቭ ምን የምትጠይቁትን ነገር ማስገባት ትችላላችሁ ማለት ነው። ግልጽ ነው አይደለ? ቆንጆ። ሌላ ለሂሺት የምንጠቀመው ማን ነው? ቅድም ኔጌቲቭ ላይ ዳዝንት ሃቭ ብለን ነበር አይደለ? አሁን ለኮስቲን የምንጠቀመው ምንድነው? ዳዝ ይሆናል። ዳዝ ሂ ሃዝ አንልም። ዳዝ ሂ ሃቭ አለው እንዴ? ዳዝ ሺ ሃቭ አላት እንዴ? ዳዝ ኢት ሃቭ አለው እንዴ ብላችሁ ምን የሆነ ያለው የምትጠይቁትን ነገር ማስገባት ትችላላችሁ ማለት ነው። እንዳትረሱ ፕራክቲስ ማድረግም እንዳይረሳ። እሺ ሌላ ምንድነው? ፓስት ላይ እንሂድ። ፕሬዘንት ላይ ይሄን አይተናል። ፓስት ስንል አልፏል። ስለዚህ አይ ሃድ ስንል ነበረኝ ማለት ነው። ሃዳው ምን ቀለል ያደርገዋል መሰላችሁ? ለሁሉም ሰብጀክት ምንድነው የምትጠቀሙት? ለሁሉም ሰብጀክት የምንጠቀመው ምንድነው? ሃድን ነው የምንጠቀመው። አይ ሃድ ነበረኝ ማለት ነው። ዩ ሃድ ነበረክ፣ ነበረሽ፣ ነበራችሁ። ዊ ሃድ ነበረን። they had ነበራቸው። he had ነበረው። she had ነበራት። it had ነበረው። ለነገሮች መጠቀምም እንችላለን ማለት ነው። ግልጽ ነው አይደል? ለምሳሌ I had a laptop ካልኩኝ ምንድን ነበረኝ? ላፕቶፕ ነበረኝ እያልኩኝ ነው። ይጋሪ you had a time ካልኩኝ ጊዜ ነበረህ እያልኩኝ ነው። they had a hope ካልኩኝ ምንድን ነበራቸው? ተስፋ ነበራቸው እንደማለት ነው። she had a phone ስልክ ነበራት
ስለዚህ ስላለፈ ነገር ድሮ ላይ ስለነበረ ነገር እያወራን ከሆነ ምንድነው የምንጠቀመው? had እንጠቀማለን ማለት ነው። ግልጽ ነው ብዬ አስባለሁ። አረፍተ ነገር መስራት እንዳይረሳ። አሪፍ። ሌላ ምንድነው? አልነበረኝም ከሆነስ? አይ had ነበረኝ ነው አይደለ? አልነበረኝም ከሆነ ምንድነው? didn't እንጠቀማለን፣ ኔጌቲቭ እናደርጋታለን ማለት ነው። ስለዚህ አይ didn't have ቅድም ተናገር ያለው ከኔጌቲቭ በኋላ ኦልዌይስ የምንጠቀመው ምንድነው? ሜን ቨርብ ነው ብለናል አይደለ? ስለዚህ I didn't have አልነበረኝም። I didn't have ማይክ ልል እችላለሁ። ማይክ አልነበረኝም ማለት ነው። አሁንስ አለኝ ማለት ነው። ስለዚህ didn't haveን የምትጠቀሙት ከአሁን በፊት ስላልነበራችሁ ነገር አሁን ላይ ስላላችሁ ነገር የምታወሩ ከሆነ didn't haveን እንጠቀማለን ማለት ነው። እንዳትረሱ። I didn't have a smartphone ካልኩኝ ስማርት ስልክ አልነበረኝም ነው። አሁንስ አለኝ ማለት ነው። I didn't have a long hair ካልኩኝ ረጅም ፀጉር አልነበረኝም ነው። አሁንስ አለኝ እንደማለት ይሆናል። You didn't have አልነበረህም። They didn't have አልነበራቸውም። We didn't have አልነበረንም። He didn't have አልነበረውም። She didn't have አልነበራትም። It didn't have አልነበሩም ለነገሮች ማለት ነው። You got it? በጣም አሪፍ። ስለዚህ እናንተ በዚህ መንገድ መስራት ትችላላችሁ። ድሮ ያልነበራችሁን ነገር አሁን ላይ ያላችሁን ነገር መናገር ከፈለጋችሁ በዚህ መንገድ መናገር ትችላላችሁ ማለት ነው። እንዳትረሱ። አሪፍ። ጥያቄ ካላችሁ አሁንም ግራ የገባችሁ ነገር ካለ በኮሜንት ማሳወቅ ትችላላችሁ። ሌላ ደግሞ ምን አለ? ነበርህ እንዴ ስትሉኝስ? didn't ብለን ነበር። አሁን ናትን እናጠፋትና did you ዲና ዋይ ስትመጣ ጅ አሜሪካን አክሰንት ትሬኒንግ ኮርስ ላይ እናየዋለን ወደፊት። አሁን ግን ትሬን አብረን እናድርገው። did you have ነበርህ እንዴ ማለት ነው። did you have a boyfriend did you have ምናምን ነበርህ እንዴ እያላችሁ እናንተ መጠየቅ ትችላላችሁ ማለት ነው። ከነበራችሁ yes I did ነው የምትሉት አይደል? ካልነበራችሁስ no I didn't እንዳይረሳ። did they have ነበራቸው እንዴ? did we have ነበረን እንዴ? did I have ነበረኝ እንዴ? did I have ማስታች ልል እችላለሁ። ይሄ መስታች ነበረኝ እንዴ እንደማለት ነው። did he have ነበረው እንዴ? did he have a child ልል እችላለሁ። did she have ነበራት እንዴ? did she have a husband ነበራት እንዴ እያልኩኝ ነው ማለት ነው። እንዳትረሱ እንዳይረሳ። ሌላውን future will have ብለናል አይደለ? ይኖረኛል በሉኝ። I will have ምን ይኖራችኋል? I will have እያላችሁ I will have a car ሊሆን ይችላል። መኪና ይኖረኛል። I will have a beautiful children ሊሆን ይችላል። ስለዚህ I will have ማለት ይኖረኛል ስትሉ መጠቀም እንዳይረሳ። You will have ይኖርሃል፣ ይኖርሻል፣ ይኖራችኋል። They will have ይኖራቸዋል። He will have ይኖረዋል። She will have ይኖራታል። It will have ይኖረዋል እያላችሁ መጠቀም እንዳይረሳ። እሺ ሌላ አይኖረኝም ከሆነ ደግሞ ኔጌቲቭ ማድረግ ነው። ምንድነው የምታደርጉት? will not have ይሆናል ማለት ነው። ስለዚህ will notን አሳጥረን ስንጽፈው ምንድነው የሚሆነው? won't ይሆናል። won't have። ስለዚህ I want to have ካላችሁ ምን ያላችሁ ነው? አይኖረኝም። I want to have bad friend ካልኩኝ መጥፎ ጓደኛ አይኖረኝም ማለት ነው አይደል? I want to have a stone heart ካልኩኝ ምንድነው? I want to have a stone heart ማለት ነው የሆነ ጨካኝ የሆነ ልብ አይኖረኝም እንደማለት ይሆናል። You won't have አይኖርህም፣ አይኖርሽም፣ አይኖራችሁም ማለት ነው። We won't have አይኖረንም። They won't have አይኖራቸውም። He won't have አይኖረውም።
she won't have አይኖራትም። ስለዚህ የማይኖራችሁን ነገር አይኖረኝም ብላችሁ የምታስቡትን ነገር ስትናገሩ I won't have, I will not have or I won't have a bad behavior ካልኩኝ መጥፎ የሆነ ባህሪ ወይንም ጸባይ አይኖረኝም እያላችሁኝ ነው ማለት ነው። alright ስለዚህ በዚህ መንገድ እናንተ አረፍተ ነገር መስራት ትችላላችሁ ማለት ነው። ጥያቄ ስትጠይቁስ እንዴት ነው የምታደርጉት? ይኖርሃል እንዴ ስትሉኝ will you have ዛሬ ምሽት ላይ ክላስ ይኖርሃል እንዴ በሉኝ። will you have a class tonight? will you have a class tonight? will you have a class tonight? ስለዚህ will you have ካላችሁኝ ይኖርሃል እንዴ ያላችሁ ነው። will I have ከሆነስ ይኖረኛል እንዴ ማለት ነው። will I have a chance to join? will I have እያላችሁ እናንተ መናገር ትችላላችሁ፣ መጠየቅ ትችላላችሁ። will we have ይኖረናል እንዴ? will they have ይኖራቸዋል እንዴ? will she have ይኖራታል እንዴ? so እናንተ ምንድነው ኮምፕሊመንት ነው ወይም ኦብጀክት ነው የምታስገቡት ማለት ነው። alright እንዳትረሱ። ስለዚህ ፕሬዘንት ፓስት እና ፊውቸር በዚህ መንገድ አይተናል። I have ምንድነው አልኳችሁ? አለኝ። የለኝም I don't have። አለው he has። የለውም he doesn't have። ነበረኝ I had። ነበረው he had። አልነበረኝም I didn't have። አልነበረው he didn't have። ይኖረኛል I will have። አይኖረኝም I won't have። ይኖረዋል he will have። አይኖረውም he won't have። ስለዚህ እናንተ በዚህ መንገድ ኦብጀክት እየተጠቀማችሁ እንደፈለጋችሁ መናገር ትችላላችሁ ማለት ነው። የመጨረሻ ቲፕ እንዳለን ታውቃላችሁ። ስለዚህ ቆይ ላይክ እና ሰብስክራይብ አድርጋችኋል እንዴ? አላደረጋችሁማ። ስለዚህ አድርጉ። አደረጋችሁ? ቴንክ ዩ። ምሳ እንብላ ብሉ። ምሳ እንብላ። በእርግጠኝነት መብላት ኢት ነው። ስለዚህ ሌትስ ኢት ላንች ነው የምትሉ ቢያስባለሁ። አዘ ቢጊነር ችግር የለውም። ግን ኢንስቴድ ስለ ሀብ እየተማርን ስለሆነ ሌትስ ሃቭ አ ላንች፣ ሌትስ ሃቭ አ ላንች ካላችሁኝ ምሳ እንብላ እያላችሁኝ በጣም አሪፍ። ሌላ ራሴን አሞኛል በሉኝ እስኪ። ራሴን አሞኛል። አይ አም ሲክ ኢን ማይ ሄድም አትሉኝም። አይባልም አይደለ? ስለዚህ ምንድነው የምትሉኝ? አይ ሃቭ አ ሄድ ኤክ አለች። አይ ሃቭ አ ሄዴክ፣ አይ ሃቭ አ ሄዴክ። ምሳ እንብላ፣ ሌትስ ሃቭ አ ላንች። ራሴን አሞኛል፣ አይ ሃቭ አ ሄዴክ። የዛሬው ቪዲዮአችን ይህንን ይመስል ነበር። ቀጣይ ዴይ 4 የሚገርም ሌሰን ስለ ቨርብ ቱ ወይንም ዳይናሚክ ቨርብ የሚገርም ርዕስ ይዤላችሁ እመጣለሁኝ። አሁንም በፊትም እንደምለው ዶንት ፎርጌት ቱ ፕራክቲስ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።